ሰላም ሰላም፣ እንዴት ናችሁ? ዛሬ ትንሽ እስኪ ስለኛ እናወራ። የቪዲዮአችን መጨረሻ ላይ እንደተለመደው ቲፕ አለን። ቪዲዮአችን ከመጀመራችን በፊት እዚህ ዩቲዩብ ቻናል እንዲሁም ይሄን ቪዲዮ ለመጀመሪያ ጊዜ የምታዩ ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንደተለመደው ቪዲዮአችን ላይክ እያደረጋችሁ የኛ ዩቲዩብ ቻናል ለምን እንደተከፈተ በዛሬ ቪዲዮ አብራርቼ እነግራችኋለሁኝ። ያው የቪዲዮአችን መጨረሻ ላይ ትንሽዬ ቲፕ አለችንና እሷን እሰጣችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ እንድቆዩ። በነገራችን ላይ ያለፈው ቪዲዮአችን ላይ እንዴት ሜንሽን እንደምታደርጉኝ ሳይቻችኋለሁ። ያንን ቪዲዮ ላይ ያላያችሁ ሰዎች እዛ ቪዲዮ ላይ ገብታችሁ እንድታዩ ተጠቁማችኋለሁ። ሜንሽን የምታደርጉኝ ሁሉንም ቪዲዮ በአግባቡ እናያለን። የሚያስቅ ከሆነ እንስቃለን፣ የሚያሳዝን ከሆነ እናዝናለን፣ የሚያስተምር ከሆነ እንማራለን፣ ሀሳብና አስተያየት እንሰጣለን። እናንተም ኮሜንት ላይ ሀሳብና አስተያየታችሁን በአግባቡ እንቀበላለን። እና ወደ ቲፓችን ከማለፋችን በፊት ላይክ አድርጋችኋላ፣ ሰብስክራይብ ማድረጋችሁን አልጠራጠርም። አድርጋችኋላ? አዎ አድርጋችኋል ብዬ አስባለሁ። እና ዩቲዩብ ቻናል መክፈት ፈልጋችሁ የትኛው ኮንተንት መምረጥ እንዳለባችሁ አላውቅ ላላችሁ ኮንተንት ከየት ላምጣ፣ ኮንተንት ምን ይሁን ላላችሁ ሰዎች ቀላል ነገር ልንገራችሁ። በቀን ውስጥ በጣም የምታደርጉት ነገር ምንድነው? በቃ እሱን ወደ ኮንተንት ቀይሩት። እሱን ነገር ኮንተንት አድርጉት። ለምሳሌ በቀን ውስጥ በጣም ምግብ መስራት የምትፈልጉ ካላችሁ ወይም በጣም ምግብ የምትሰሩ ሰዎች ካላችሁ የእናንተ ኮንተንት እሱ ነው። በቃ ምግብ እየሰራችሁ ፖስት አድርጉ። በቀን ውስጥ በጣም ደንሱ ካላችሁ ዳንስ ላይ በጣም አተኩሩበት። አርት ላይ የምትሰሩ ካላችሁ የእናንተ ኮንተንት አርት ነው። በጣም በቃ የምታበዙት ነገር ያ ነው። በቃ የእናንተ ኮንተንት ማለት ነው። እኔ አሁን በጣም የምደንስ ከሆነ በቃ ዳንስ ነው የኔ ኮንተንት ማለት ነው። ዩቲዩብ ላይ ዳንስ መስራት ነው ያለብኝ ማለት ነው። በጣም የምታበዙትን ነገር ኮንተንት አድርጉት። እስኪ በጣም የምዘፍን ከሆነ ብዙ ጊዜ ደጋግሜ የምዘፍን ምናምን ከሆነ እሱ ነው ማለት ነው የኔ ኮንተንት። በጣም ስለ ቦይፍሬንድ የምታስቡ ከሆነ ስለ ጓደኝነት የምታስቡ ከሆነ እሱ ወደ ኮንተንት ነቀዩት። በቃ ባለሙያዎች ካላችሁ የጣውላ ቤት ባለሙያ ካላችሁ የጋራጅ ቤት ምናምን ኤዲቲንግ ላይ ጎበዝ ከሆናችሁ ብዙ ነገር ላይ ያን ኮንተንት አድርጉት። እስኪ አሁን ብዙ ጊዜ ዜና የምትሰሙ ሰዎች ካላችሁ ያንን ኮንተንት አድርጉት። ዜና እያጣራችሁ ስለሆነ ብዙ ዜና ትሰማላችሁ። ዜና ጀምሩ። የእናንተ ኮንተንት እሱ ስለሆነ ማለት ነው። እና የዛሬ ቲፓችን የሚሆነው ይሄ ነው። በቀጣይ እንድንገናኝ ሰብስክራይብ ማድረጋችሁ እንዳትረሱ። ይሄን ቪዲዮ ላይክ እያደረጋችሁ ለብዙ ሰው ሼር ኮፕሊንግ እያደረጋችሁ ለዛሬው ይመቻችሁ። ደህና ሁኑ። ሊቤ ያለሁኝ ኢትዮጵያ ለዘላለም ትኑር።